ለትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም። ስንጀምር አዲስ አበባ 2% ገደማ ነበር። በጣም በረሃ ዛፍ የሌለው ከተማ ነው። በርተን ከሰራን በሚቀጥሉት ጥቂት ዓመታት 30% ብናደርሰው ትክክለኛ ስታንዳርዱን የጠበቀ የከተማ የግንባታና የአረንጓዴ ከባቢ ስብጥሩ ትክክል ይሆናል ማለት ነው። ያን ካደረግን ለጤናችን፣ ለከባቢያችን፣ ለዝናቡ፣ ለክላይሜት ለፈለግነው ነገር እጅግ በጣም ጠቃሚ ነው የሚሆነውና መትከል አለብን። የተተከለው ማጽናት አለብን። ኢትዮጵያን የምናጸናው በውትድርና ህይወታችንን ከፍለን ብቻ ሳይሆን አፈሯን፣ ውሃዋን፣ ዛፏን፣ መልክዓ ምድሯን በመጠበቅ ጭምር ነው። ይህ ካልተጠበቀ ምድሩን ቢኖር ስለማያበቅል ምርት ስለማይገኝበት ሰው ጥሎት መሄዱ አይቀርም እና ብዙ ቦታ ኢትዮጵያ ውስጥ የጠፉ ከባቢዎች ሲጀመር ጀምሮ ገላጣ ተራራ ሆነው ሳይሆን ሰዎች መንከባከብ መጠበቅ ባለመቻላቸው ነው አሁን የምናየው ድርቅ፣ አሁን የምናየው ችግር የመጣው። መልሰን ያን ማከም ማዳን ከፍተኛ ሀብት ጊዜ የሚጠይቅ ነገር ነው፣ ግን ማድረግ አለብን። ለማንም የምንተወው ሳይሆን እኛ አክመን አሻሽለን ለትውልድ የምናሸጋግረው መሆን ስላለበት በዚህ አግባብ ነው ስራው የተሰራ ያለው። ምግብ ከሆነ የተጠበቀ ተራራ ከሆነ ወደፊት ለልጆቻችን ትልቅ ቅርስ ይሆናል ማለት ነው። የጥቂት ዓመት ጉዳይ ካልሆነ በቀር አዲስ አበባ ግሪን ሲቲ መሆኗ አይቀሬ ነው። ያን ለማድረግ ደግሞ እንደዚህ አይነት ጨከን ያሉ በትላልቅ ህልም የተሞሉ ነገን አርቀው የሚያዩ ስራዎች የግድ ያስፈልጋሉ። እየሆነ ያለውም ይሄ ነው። አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ